ኢትዮጵያ በመታደርገው የእድገት ግስጋሴ ውስጥ ብሔራዊ ጥቅሟን በማስጠበቅ በኩል የዲያስፖራው ሚና ከፍተኛ ነው። ዲያስፖራው በተለያየ አገር የሚኖር ሆኖም ግን ሁሉ ጊዜ መገኛ ሀገሩን የሚያስታውስ ለሀገሩ አንድነት ለሀገሩ ነጻነት ሉዓላዊነት ከዛም አልፎ የኢኮኖሚ እድገት የማህበራዊ ልማት ትምርትን ጤናንም ጨምሮ የሚመኝና ለዛም የሚችለው ነው የሚሞክር ነው። በራሱ ተነሳሽነት የኢትዮጵያን ብሔራዊ ጥቅም የሚያስከብሩ ስራዎችንም ያከናወነ ነው። ብሔራዊ ጥቅም ስንል ኢኮኖሚያዊ ነጻነትንም ጭምር ስለሚያጠቃልል በተለያየ ጊዜ በሬሚታንስ መልክ ወይም ደግሞ በብድርና እርዳታ ይገኝ ከነበረው በብዙ ጥፍ የተሻለ የውጭ ምንዛሪ ለሀገራችን ገቢ የሆነ ነው ማለት ነው። ብሔራዊ ጥቅምን ማስጠበቅ በየዘመኑ ያለው ትውልድ ኃላፊነት ሲሆን ለሉዓላዊነቷ የተከበረ ኢትዮጵያን ለማሻገርም ሁሉም ሀገር ወዳድ በጋራ ሊቆም ይገባል። ብሔራዊ ጥቅም ሲባል ሁላችንም ሀገራችንን አስቀድመን ከፊት አድርገን ስንሰራ ሁላችንም ተጠቃሚዎች ነን። እኔ በግል የምጠቀመው ወይ በኔ አካባቢ ያሉትን ብቻ የሚጠቅመው ነገር ብልጭ ብላ የምጠፋ ነገር ስትሆን ያኛው ግን እንደ ችቦ ለረጅም ለልጆቻችን ለልጆቻችን የምተርፍ ነገር ነው የብሔራዊ ጥቅም ጉዳይና የሁላችን ኃላፊነት ነው። ኢትዮጵያ አሁን ካለችበት ወደ ቀጣይ እድገት ለመሸጋገር እየሰራች ሲሆን የዲያስፖራው ማህበረሰብ በቁጭት ሀገሩን እያገለገለ ይገኛል። ዲያስፖራ ቁጭት ነው። አንድን ነገር ሞር ከውስጡ ወጥተሽ የሌላውን አገር ኤክስፖዠር ሲኖርሽ ሌላው አገር ላይ ምን ላይ ነው ያለችው ያኔ ሁሉም አውቶማቲካሊ ሳይኮሎጂካሊ ይሄ ሂውመን ኔቸር ነው ወደ ራስ ነው የምትመጪው።